አልፏል ብዬ ማስበው ኢቢኤስ ደግሞ ብዙ ስራዎች የሚሰራበት ቤት ነው መጀመሪያ ላይ ዜና ክፍል ነው የገባሁት እዛም ሪፖርተር ስትሆን በጠዋት መምጣት አለብህ ብዙ የምትዘጋጃቸው ነገሮች አሉ ከዛ ደግሞ ወደ ፕሮግራም ክፍል ከተቀየርኩ በኋላ ለአንድ አመት ነው ዜና ክፍል የቆየሁት ከዛ በኋላ ወደ ፕሮግራም ክፍልም ከገባው በኋላ ብዙ የስብሰባ ቀናቶች አሉ ሐሳብ ምናመጣባቸው ቅድም እናስገባባቸው ከዛ ደግሞ ስቱዲዮ ረጅም ሰዓት ነው የምንቆየው ምክንያቱም ረጅም ሾው አይደለ እሁድን በኢቢኤስ ስለዚህ አንዳንድ ጊዜ በተለየ በዓላት ጊዜ እንደዚህ ተደራራቢ ፕሮግራሞች ምናምን ሲኖሩ በጣም ይመሻል 7 ሰዓት 8 ሰዓት 9 ሰዓት ከሌሊቱ በኢትዮጵያ አቆጣጠር አንዳንዴም 10 ሰዓት ሁሉ ምንወጣባቸው ጊዜያቶች አሉ ኤዲት ደግሞ ማድረግ አለብን ራፍከቱን ሰርተን ከኤዲተሮቻችን ጋር ቁጭ ብለን ይሄን አስተካክሉ ይሄን ቁረጡ አዘጋጁ ነው የሚያቀው ገባ ሁሉንም ነገር ማሳየት ስላለብን ያንን ሐላፊነት ጨርሰ መሄድ አለብን ስለዚህ በዛ ሰዓት በጣም ተቸገር ነበር መጀመሪያ ላይ ወኔውም ድፍረቱም ይሄ ብዙ ነገሩም ስላለ ቀጥ ብዬ በቃ ሃይዌይ ነው በተለይ ማታ ማታ ሲሆን መንዳት እየወደድኩ መጣው አንደኛ ረጅ ይላል ሁለተኛ መንገዱ በቃ ሰላማዊ ነው ምንም የሚታይ ነገር የለም የሚረብሽም ነገር የለም እሄዳለሁ ለኔ መቸኛል እመለሳለሁ ከዛ በኋላ ከሰላም ከጸጥታ አንፃር ብዙ ሰዎች ታይሄ ነገር መንገድ ላይ መሃል ሃይዌይ ላይ ጎማ ቢፈነዳብሽ ይሆን ነገር ቢመጣ ቤተሰቦቼን በጣም እየተጨነቁ መጡ ወይ አንደኛሽን ጠቅልለሽ እዛው ግቢ ወይ ደግሞ የሆነ መፍትሄ ይፈልጊ እንጂ በጣም ከባድ ነው ብዙ ዘመዶች አሉኝ ፋሚሊዎች አሉኝ ግን ለሊት 9 ሰዓት ላይ ምናምን አንኳክተ አሳድሩኝ ክፈቱልኝ እመጣለሁ ምናምን ማለቱ ከባድ አይደለ ኢቭን ባልደረቦች አሉኝ በጣም መቀርባቸው ቤታቸው እዛ አካባቢ ሆኑ ሰዎች ግን የት ሊሂድ የት ነው መተጁ እንዴት ነው መታድሩ በዚህ ሰዓት የት ትሄዳለሽ ብሎ ጠይቆኝ የሚያክሰው የለም በጣም ይገርበኛል አሁን እንዴት ነው ግን እላለሁ ግንኙነታችንን ጓደኝነታችንን ምናምን ሳስበው ለምንድን ነው ግን ያን ያልጠየቁኝ ማለት ከደብረ ዘይት ተመላልሽ እንደምሰራ ያቃሉ የት ነው ግን መተጁ የት ነው መታድሩ ለምንድን ነው ግን ያላሉኝ ይላል እንደዛ ምሽታችሁ በጋራ ከሰራችሁ በኋላ ወደ የቤታቸው ሲሄዱ ቻው 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 ብለው በትንትን ይላሉ ሁሉም ሰው ከዛ በቃ ግራ ይገባኛል ይሄ ካለፈ በኋላ ኮኖ ፊልም ማረገው ያለፍኳቸውን እግዚአብሔርን ለማመስገን አንዳንድ ያለፍክበትን ነገር ማየት ጥሩ ነው ቴላለው እንደውም ማረሰው አንድ ጊዜ አስፍዬ መሸሻ ነፍሱን ይማረውና የሆነ የበዓል ሰዓት ላይ አይ ቲንክ ስተክዛይቶኙ ልንወጣ ስንል ብቻ ኩቱዬ መቼስ በዚህ ሰዓት ደብረ ዘይት አይደለም አይደል የምትሄጂው አለኝ ከዛና ታዲያ የት ሄዳለሁ አልኩት ከዛ የምርሽ ነው እስቲ መሸሻ የሙት በይ ምናምን አለኝ ከዛው የምሬን ነው ምናምን ስለው ባክሽ እየፎገርሽ ነው ብሎ ማንንም ሰው አያምንማ በዛ ሰዓት እቺ ልጅ ትሄዳለች ነድታ ምናምን ብሎ አይጠብቁም ይመስለኛል ከዛ በኋላ ሄዶ በሳምንቱ ስንገናኝ በጣም ለካ ውስጡን ከንክሎት ነበር ከዛ የምርሽ ነው አይደል እንደዚህ ሄድሽ ምናምን ሲለኝ እንዴ አው አስፍዬ ታዲያ የት ሄዳለሁ አንደኛ ልጄን ማየት አለብኝ ልጅ አለኝ እኮ ነው ሐላፊነት አለብኝ ምናምን ስለው በጣም አዘነ ከዛ በይ ያለኝና የውጪ ቁልፌ እንደውም አስቀርጬ ነው ይዤ መጣሁት የኔ አፓርትመንት 2 ነው 3 መኝታ ቤት ነው የነበረውና ጃፒዬ ከአሜሪካ ሲመጣ እንዲያርፍበት ብዬ ነው እንጂ አንድ ክፍል ትበቃኛለች ምን ያረግልኛል እሱን አረሳው በህይወቴ በሩን ከፍቶ በፈለኩ ሰዓት ገብቼ እንዳድር እድሉን የሰጠኝ ሰው ነው አስበዋል እኔ እሞሸራለሁ ብዬ ነው የዛን ሰዓት የደስታዬ ተካፋይ ይሆናል ብዙ ነገሮች አብረን አቅደናል አስበናል ድኖ መጥቶ አብረን እንደምንሰራ ግንኙነታችን እንደሚቀጥል ነበር ማስበው እና ለኔ በጣም ከባድ ጊዜ ነበር ያ ጊዜ በዚህ ጋር ደስታ አለ ደስታዬን እንኳን በቀላሉ ማጣጣም አልቻልኩም ብዙ ሰዎች እንደውም እንደዛ ስታለቅስ ስታዝን ለካ የውሸት ነው ማለት ነው 40 ሳይሞላው ሽምግልና ደገሰች ብለው በጣም ብዙ ሰው ወቅሰውኛል ግን አማራጭ አልነበረኝም ሳላዝን ቀርቻ አይደለም ፕላን የተደረገ ነው የረጅም ጊዜ ፕላን እንዳልኩ ከዚህ ሀገር ትኬት ቆርጦ አስተካክሎ ከፋሚሊ ጋር ምናምን መምጣት ቀላል ነገር አይደለም 2-3 ሳምንት ተራዘመ ሆቴል የተያዘ ፕሮግራም ቀብድ የከፈልንበት በሐዘኑ ምክንያት እግዚአብሔር ይስጣቸው ባለ ሆቴሎቹ መለሱልን ካንሰል ተደረገ በተለይ ግን በጣም ውስጤ የቀረ ነው ያልኩ ምክንያቱም በጣም ወዳጄ ስለነበረ ያስፍዬ ህልፈት በጣም ጎድቶኛል እኔ በምን ምክንያት ሽምግልናውን ፕሮግራሙን
እንዳደረኩኝ ያውቃለሁ ከጃፒን ፍቃድ ጠይቄ ነው ጃፒዬ እንዲ ነው ምን ታስባለህ ስለው እንዴ እኔ እንደውም በሱፋንታ አጠገብሽ ቆማለሁ አለኝ ከዛ በኋላ ነው እንደውም በቃ እሱ አበረታቶኝ አግዞኝ ነው በቃ ግዴታ መደረግ ስለነበረበት እንጂ ይሄ የውሸት የማስመሰል አዎ በጣም ብዙ ሰው ኮሜንቱ እንዳለ አጠቃላይ የነበረው ይሄ የሽምግልናው ቪዲዮ ብዙ ሰዎች ነበሩበትና ሲለቀቅ በጣም ጨካኝነሽ 40 ቀን እንኳን ሳይሞላው እንደዛ ስታለቅሽ ያዙ ይልቀቁኝ ስትይ የነበረው ፌክ ነው ማለት ነው አስመሳይ ምናምን እሱ ልክ አይደለም በዛ ላይ ደግሞ ትልቁ የቅርቡ ሰው ጃፒ ነው ልጁ በፍጹም የደስታሽ ቀንማ እሱም ቢያይ የሚጠብቀውና የሚጓጓለት ቀን ነበር እኔ በሱ ፋንታ አጠገብሽ ቆማለሁ አለኝ ያንን ነገር ማካሄድ ይችላልው ሰው ግን ምንም በማያቅበት ብዙ ሰው ይፈርዷል ያ ነገር ጎድቶኝ አልፏል በሰዓቱ ምን ነው ባላረኩትም ብያለሁ ፕሮግራሙ ላይ ራሱ የሆነ ላለቅስም ፈልጋለሁ ልስቅም ፈልጋለሁ የደስታዬ ቀን ነው ግን ውስጥ ደግሞ አለ የሆነ የጎደለ ነገር አለኩ ይሰማሃል አይደል እንደሰው ሰው ደግሞ ሳይረዳ ሲቀር ደግሞ ያሳዝናል ግን የተረዱኝም ሰዎች ስለነበሩ እግዚአብሔር ይመስገን አልፏል